ያ እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነው ቅፋ እየጎተትኩ ጀመር የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው አንቺን እኮ ትችላለሽም ስትለኝ እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጂ ማትወደው ከሺሻ ጋር ምናምን ይቀራርጽህና ከዛ መጨረሻ ላይ አበለሻሽቶ ቁጭ ያደርግላል። ከዛ ወዲያ ሰው ምን አለ ያዋርዳል። ነው ሞጣን እንዳዋርዱት ሞጣ ምን ሲያደርግ ነበር? ሌሎቹ ሲያዋርድ ነበር። ተጠቀሙበት እንዲያዋርድ። መጨረሻ ላይ ራሱን አዋርዱት። ቡቺን ምን ሲያደርጉት ነበር? ተጠቀሙበት ሂድና በላ እያሉት መጨረሻ ላይ በሉት ቡቺን። ሁሌ ቡድን ይጠቀሙባል። ራሱን የቻለ የብአዴን ክንፍ ያለው ትግሬዎች ያሉበት አገው ምናምን ስብስቦች ያሉበት ቡድን ነው ውስጡ ያለው። ዝም ብሎ አይደለም። ትበላለህ መጨረሻ እየነገርኳችሁ ነው። ስለዚህ የማታውቁት ነገር ውስጥ አትግቡ። ይሄ ኦርጋናይዜሽን ነው ወቁ። ከኋላ በዜና አብይ አህመድ አማራው ነው አጨብጭቦ ስልጣን ላይ የሰከለው። ምንድነው የምትወራ አንተ? ማነህ? አንድ ተራ እኮ ሰርተህ የምታደርሰው እኮ ነው። አዳምጠኝ። በዚህ ልትሳቀቅ አይገባም። ዛሬ ላይ ሁሉም ለማንም ማብራራት አያስፈልግም። ወላሂ እኔ ሙስሊም ነኝ ግን እኔ ፋኖ ነኝ ነው የሚልህ እያልኩ ነው። እናትህ ትበደል። ማንንም አታሸማቅም። ፋኖ ነን እኛ፣ አማራ ነን። ከአማራነታችን እየፈለግከውን ስም ስጥ። አጀንዳ ተሰጥቷል፣ ገንዘብ ተከፍለዋል። አማራን ግን ልታጠፋ አትችልም። ሪፖርት አድርግበት ሂድ። አለቀ፣ ጨርሻለሁ። ሞጣ ዛሬ ሲጣላቸው የኖሩትን ሰዎች እየታረቀ ነው። አሁን ምንም ሞጣ ማንም ጋር ታረቀ አልታረቀ ችግር የለውም። ሰይድ ደግሞ ለማንም ልታብራራ ስላንተ አትሞክር። ሁሉም ሰው ያውቃል። በጊዜው የተፈጠረውንም ያውቃል፣ አሁንም ያውቃል። አንድ ጊዜ አሁን ስለዚህ ማንኛውም ፋኖ ሲመጣ እንጀራ ሰጠው መልስ ነው። ይሄ ትላንት ነው። ይሄ ትላንትና ለአማራ ነፃነት የሚታገልን ፋኖ መርዝ ስጡ እያለ ሲቀረሽ የሚያድር እኛ በ3 ዓመት ወይንም በ6 ዓመት ቪዲዮ አምነን አንድ ጊዜ የደቡብ ልጅ አናግረው የኔ መኩሽ ነው ፈቅጄለት ነው ፕሮፋይል እንዲያደርግ ያደረኩት። ጆከር ብሎ ስሜን ሲመጣ መብት ነው። የደቡብ ፋኖ ነው። ስጠው፣ እድል ስጠው፣ ይናገር። እኔ ባትሪ ሊዘጋብኝ ነው። በዛኛው ስልክ የመጣው እሺ አቡፋኖ ሰላም ብያችኋለሁ። ማታም በኢንቦክስ ይፈልጋለሁ እና በጆከር ፋንታ በሰሞኑ እየተቀጠቀጥኩ የነበርኩት እኔ ነኝ ባይዘዌ እና ምን ልፈልጋለሁ? እኔ የደቡብ ልጅ ነኝ፣ ከምባታ ነኝ። በዚህ አጋጣሚ ይሄን ጆከር የሚባለውን ልጅ እኛ የደቡብ ልጅ ሆኜ የሚያወራው ነገር ይሄ ጆከር የሚባለው ልጅ አንድ ቀን ፋኖ ስለ ፋኖ ክፉ ነገር ሳያወራ ዜና አብይ አህመድ አማራው ነው አጨብጭቦ ስልጣን ላይ የሰከለው። ምንድነው የምትወራ አንተ? ማነህ? አንድ ተራ እኮ ሰርተህ የምታደርሰው እኮ ነው። አዳምጠኝ። በዚህ ልትሳቀቅ አይገባም። ዛሬ ላይ ሁሉም ለማንም ማብራራት አያስፈልግም። ወላሂ እኔ ሙስሊም ነኝ ግን እኔ ፋኖ ነኝ ነው የሚልህ እያልኩ ነው። እናትህ ትበደል። ማንንም አታሸማቅም። ፋኖ ነን እኛ፣ አማራ ነን። ከአማራነታችን እየፈለግከውን ስም ስጥ። አጀንዳ ተሰጥቷል፣ ገንዘብ ተከፍለዋል። አማራን ግን ልታጠፋ አትችልም። ሪፖርት አድርግበት ሂድ። አለቀ፣ ጨርሻለሁ። ሞጣ ዛሬ ሲጣላቸው የኖሩትን ሰዎች እየታረቀ ነው። አሁን ምንም ሞጣ ማንም ጋር ታረቀ አልታረቀ ችግር የለውም። ሰይድ ደግሞ ለማንም ልታብራራ ስላንተ አትሞክር። ሁሉም ሰው ያውቃል። በጊዜው የተፈጠረውንም ያውቃል፣ አሁንም ያውቃል። አንድ ጊዜ አሁን ስለዚህ ማንኛውም ፋኖ ሲመጣ እንጀራ ሰጠው መልስ ነው። ይሄ ትላንት ነው። ይሄ ትላንት ነው።
ትላንትና ለአማራ ነፃነት የሚታገልን ፋኖ መርዝ ስጡ እያለ ሲቀረሽ የሚያድር እኛ በ3 ዓመት ወይንም በ6 ዓመት ቪዲዮ አምነን አንድ ጊዜ የደቡብ ልጅ አናግረው የኔ መኩሸነፍ ፈቅጄለት ነው ፕሮፋይል እንዲያደርግ ያደረኩት። ጆከር ብሎ ስሜን ሲመጣ መብት ነው። የደቡብ ፋኖ ነው። ስጠው፣ እድል ስጠው፣ ይናገር። እኔ ባትሪ ሊዘጋብኝ ነው በዛኛ ስልክ የመጣው። እሺ አቡ ፋኖ ሰላም ብያችኋለሁ። ማታም በኢንቦክስ ይፈልጋለሁ እና በጆከር ፋንታ በሰሞኑ እየተቀጠቀጥኩ የነበርኩት እኔ ነኝ ባይዘዌ እና ምን ልፈልጋለሁ? እኔ የደቡብ ልጅ ነኝ፣ ከምባታ ነኝ። በዚህ አጋጣሚ ይሄን ጆከር የሚባለውን ልጅ እኛ የደቡብ ልጅ ሆኜ የሚያወራው ነገር ይሄ ጆከር የሚባለው ልጅ አንድ ቀን ፋኖ ስለ ፋኖ ክፉ ነገር ሲያወራ